የአሜሪካ መንግስት 1.6 ቢሊዮን ዶላር ለኢትዮጵያ መንግስት እንደሚለቅ ይፋ አድርጓል። እንዲሁም ደግሞ የኢትዮጵያ መንግስት 450 ሚሊዮን ዶላር በማድረግ ለሚቀጥሉት 5 ዓመታት አብረው በጤናው ዘርፍ ለመስራት ስምምነት አድርጓል። የዩናይትድ ስቴትስ እና የኢትዮጵያ መንግስት በሚቀጥሉት 5 ዓመታት የሚዘልቅ የጤና ትብብር መግባቢያ ሰነድ ተፈራርመዋል። በመግባቢያ ስምምነቱ የአሜሪካ መንግስት 1 ቢሊዮን ዶላር በላይ በማቅረብ የኢትዮጵያ መንግስት ደግሞ ያው እንግዲህ 450 ሚሊዮን ብር በማቅረብ ነው ከ2026 እስከ 2030 የሚቆይ ትብብር የተፈራረሙት ማለት ነው። የአሜሪካ መንግስት ባለፉት 20 ዓመታት 5 ቢሊዮን ብር ለኢትዮጵያ መንግስት በጤና ዘርፍ እርዳታ ማድረጉን የአሜሪካ የአምባሳደር እንግዲህ ይፋ አድርገዋል ማለት ነው። አርቪን ማሲንጋ ናቸው ይሄንን መልእክት ያስተላለፉት። እነዚህ ትብብሮች በኤችአይቪ፣ በቲቪ፣ በወባ እነዚሁም ደግሞ በእናቶችና በህፃናት ጉዳይ ከፍተኛ የሆነ ስራ እንደሚሰራበትም ነው እንግዲህ የአሜሪካ አምባሳደር ናቸው ይሄንን ያደረጉት። አርቪን ማሲንጋ ናቸው ይሄንን መልእክት ያስተላልፉት ማለት ነው። እንግዲህ አሜሪካና ኢትዮጵያ አብረው ለመስራት በጤናው ዘርፍ ስምምነት አድርገዋል የተባለው ዶናልድ ትራምፕ እንግዲህ እርዳታ እንቀንሳለን በሚሉበት እንደዚህ መሆኑ እውነት ይበል የሚያሰኝ ነው እንላለን ማለት ነው። ለሌላ መረጃ እንዲደርስ ሰብስክራይብ ያደርጋችሁ አብራችሁን ቆዩ።